አንተ ይዙ ክፈትልኝ እንጂ ምንድነው? ልጅቷ አታምርም በእናትሽ? እያት አታምርም? ሄጄ ላውራት እንዴ ሳትርቅ። ቆይ አንተ እኔ ሴት አልመስልም እንዴ? ምንድነው የምታወሪው? ለነገሩ ባንተ አልፈርድም። እኔ ነኝ ጥፋተኛ። ክፈትልኝ። ምንድነው ጥፋትሽ? እንደ ፈረስ ጋር ወደፊት ነው የሚታይ። መሳደብም ጀመርሽ? አይን እንጂ ልብ የለህም። እንዴት ስሜቴን አይታ አትረዳም? ስለምን ስሜት ነው የምታወሪው? ዛሬ ግን ደህና ነሽ? አንተ መቼም አይገባ። አሁን ሴቶቹ ሲመጡ ገበያ እንዳልዘጋብ በራይድ ልሄድ። አንቺ ምሩ ምን ሆነሽ ነው? መነጫነጫ በዛሽ። ወደድሽኝ እንዴ? መልሽልኛ። ወደድሽኝ እንዴ? ጓደኛ አይደለ እንዴ? እንዴት አልወደህም? እሱማ እኔም እኮ ወድሻለሁ። እውነት? እና ለምን አልነገርከኝም? ጓደኝነታችን እንዳላጣው ፈርቼ። ባክሽ ስቀልድሽ ነው። ህፃን ጭራሽ አግመሞ። አንተ ይዛና ወይ ስማኝ ወይ ፍታኝ በቃ። ምን? አዎ ፍታኝ። ሚስትነቴ ካልታየ ከሰለቸው ፍታኝ በቃ። እኔ መቼ ሰለቸሽኝ አልኩኝ? ታዲያ ለምን ጊዜ አሰጠኝም? እጅ ላይ ስገባ ሰልችቼ ካልሆነ በቃ ስራ ቢዚ አርጎኝ እንጂ ካንቺ ማስቀድመው የለኝ። ምን ይታወቃል? በስራ ምክንያት ሌላ ሴት እያገኘ ቢሆንስ? ዛሬ ምን ሆነሻል? ታውቂያለሽ መቼም እንደዚህ እንደማላደርግ አይደል? በዚህ ልክ ስራ ብቻ ስትል ታዲያ እንዴት አልጠረጥር? ለምን እንደዚህ እንደምሆን ታውቂያለሽ? ሁሉም ሲንቀኝ አንቺ አምነሽብኝ አጥቼ ላስገምትሽ አልፈልግም። ምሮጠው ጎድዬ እንዳላጎልሽ ነው። ከዚህ በኋላ ማጣትን ማየት አልችልም። ትንሽ ጊዜ ብቻ ስጪኝ፣ ሁሉንም ማስተካክላለሁ። እሺ። አትርሺ ደግሞ አንቺ ለኔ በማንም አትተኪ ሰው ነሽ። ስመጣ እንወጣለን፣ ተዘጋጂ።